ናሳ ፌክ ነው ወይስ እውነት ነው? አብዛኞቻችሁ እውነት ነው የሚመስላችሁ። ምክንያቱም ደግሞ ብዙ መንኮራኩሮችንና ብዙ ጠፈርተኞችን ወደ ጠፈር ስለሚልክ። ነገር ግን ጀስት ፌክ ኢት። ናሳ ምንም አይነት ጠፈር ላይ ምርምር የሚያደርግ ተቋም አይደለም። Are you serious right now, bro? አንዳንድ ቪዲዮዎች ውሸት እንደሆኑ የሚያረጋግጡ ቪዲዮዎች እየወጡ ይገኛሉ። እነሱ ቪዲዮዎች አብረን የምናየው ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። ጀርባህን አየሁት ጅራፍ አክስሎታል፣ እጅና እግርህን ችንካሩ ጥሮታል። ከጎን ይፈሳል ደምና ውሃው፣ ልቤን አስለቀሰው ፍቅርህ ኃያል ነው። ነገሩ የሚጀምረው በ1945 እንደ አውሮፓውያኖች አቆጣጠር ኮልድ ዋር ወይም ደግሞ ቀዝቃዛው ጦርነት መካከል ነው። ቀዝቃዛው ጦርነት በአሜሪካና በሶቪየት ህብረት፣ ሶቪየት ህብረት ማለት የአሁኗ ራሽያ ማለት ነው፣ በእነሱ መካከል የሚደረግ ሲሆን ቀዝቃዛ ጦርነት የተባለበት ምክንያት ጦርነቱ በቃላት እንጂ ምንም አይነት መሳሪያና ምንም አይነት የጦር ወይም ደግሞ ምንም አይነት የተኩስ ልውውጥ ስላልነበረው ነው። በሰዓቱ አሜሪካ ካፒታሊዝም፣ ራሽያ ደግሞ ወይም ደግሞ ሶቪየት ህብረት ኮሚኒዝም ተብሎ በሁለቱ መካከል የፖለቲካና ኢኮኖሚ ፍጥጫ ነበር። ታዲያ ሶቪየት ህብረት ወይም ደግሞ ራሽያ ኦክቶበር 4 ቀን በ1954 ወይም ደግሞ መስከረም 24 ቀን በ1914 እንደ ኢትዮጵያ አቆጣጠር ስፑትኒክ ዋን የተባለች መንኮራኩርን ወደ ጨረቃ ላከች። ታዲያ አሜሪካ ይህንን ከራሽያ ጋር የጦፈ ፍጥጫ ውስጥ ስለነበሩ በፕሬዝዳንት ዲዋይት ዲ ኤይዘንሃወር ጁላይ 29 ቀን በ1958 ናሳ ተመሰረተ። የመጀመሪያውን መንኮራኩር ጃንዋሪ 31 ቀን በ1958 ወይም ደግሞ በጥር 23 ቀን በ1944 ዓ.ም የመጀመሪያው መንኮራኩር ወደ ጨረቃ ላከ እና ናሳ ከዛ ጊዜ ጀምሮ እስካሁን ድረስ የዓለማችን ቁጥር አንዱ የጠፈር ተቋም ሆኖ አንጋፋ ድርጅትም ነው። ታዲያ ናሳ ማለት በምህጻረ ቃል ሲሆን ሙሉ ስሙ ናሽናል ኤሮኬሽን ኤንድ ስፔስ አድሚኒስትሬሽን ማለት ነው። ናሳ ለመጀመሪያ ጊዜ የሰው ልጅ ወደ ጨረቃ የላከ አንጋፋ ተቋም ነው። በመቀጠልም የማርስ ጉዞ ወደ ማርስ እንደ ኩሪዮሲቲና እንደ ፕሪፌራንስ ያሉ ሮቦቶችን ወደ ማርስ በመላክና ማርስ ላይ በማሳረፍ ስለ ቀየው ፕላኔት ጥናት በማድረግ ቀዳሚው ነው እና እንደ ጄምስ ቴሌስኮፕ ያሉ በዓለማችን ላይ ትልቁና ዘመናዊ ቴሌስኮፕ ሲሆን ይህ የንድፈ ዓለሙ የመጀመሪያና የሩቅ ዓለም ጋላክሲዎችን ፎቶ በማንሳት ላይ ይገኛል። ታዲያ ናሳ ውሸት ወይም ፌክ እንደሆነ ያረጋገጡ ብዙ ቪዲዮዎች እየወጡ ይገኛሉ። ታዲያ ዛሬ እነሱ ቪዲዮዎችን ያለን የመጀመሪያው ቪዲዮ ናሳ ውሸት እንደሆነ ያረጋገጠው ቪዲዮ የኛው ቪዲዮ ነው። Wires. You look like you're in a studio, maybe in Omaha, Nebraska or something. The shot is so clear. Is this a hoax? Are you really in space still? Yeah, because the air proves that you're in space. I don't know, we're gonna have to check do something for check you. the man with a stripy top. Look, he grabs the wire above him. Now check the man on the right. With his right arm, he grabs the wire. Did you see it? ይህኛው ቪዲዮ እንከን የለሽ ነበር፣ ነገር ግን ይህኛው ሳይንቲስት አጠፋ። ቪዲዮ ላይ እንደሚታዩ ሳይንቲስቶች ወደ ኋላ እንዲገለበጡ ተጠይቀው ወደ ኋላ ሲገለበጡ ያሳያል። ነገር ግን እዚህ ጋር አጠገቡ ያለው ሳይንቲስት ገመድ መሳይ ነገር ይዞ ሲጎትተው ይታያል። ነገሩ ምንም አይነት ገመድ ባይታይም ነገር ግን ይህ እንዳለ የሚሰራው በግሪን ስክሪን ሲሆን ብዙ ግሪን ስክሪን ተደርጎበት ፕሮፌሽናል ኤዲተሮች፣ ፕሮፌሽናል ካሜራማኖች ነው የሚሳተፉበት። ይሁን እንጂ ለዚህኛው ቪዲዮ ናሳ ምንም አይነት መልስ አልሰጠም። ወደ ሁለተኛው ቪዲዮ ስናልፍ በዚህኛው ቪዲዮ ላይ ሳይንቲስት ጠፈር ላይ ሳይንቲስቶች እንዴት ውሃ እንደሚጠጡ ያሳየ ነበር።
ነገር ግን በጠፈር ላይ ምንም አይነት የመሬት ስበት የለም። ደግሞ ማንም ሰው ልብ ብሎ አላየም። ነገር ግን ውሃው አየር ላይ እንጂ ምድር ላይ እንዳለ ውሃ አይደለም። ውሃውም እንደ ድንጋይ እንደ ጠጠር ድብልብል ነው። እሱ ብቻ አይደለም፣ ትንሽዬ የውሃ ጠብታ ወደ ታች በፍጥነት ወድቅ ይታያል። በፊዚክስ ግራቪቲ የሌለበት ቦታ ላይ ምንም ነገር ወደ ታች አይወርድም፣ አየር ላይ ነው የሚሆነው። ስፔስ እንግዲህ ምንም አይነት ግራቪቲ የለውም። ስለዚህ ዜሮ ግራቪቲ ላይ እንዴት አንድ የውሃ ጠብታ በዚህ ፍጥነት እንዴት ወደ ታች ሊወርድ ይችላል? በሶስተኛ ላይ የምናገኘው እንግዲህ የጨረቃ ጉዞ ወይም ደግሞ ሙን ላንዲንግ በ1970 የተደረገ ሲሆን የአሜሪካን ባንዲራ የተከሉ ነው እዚህ ቪዲዮ ላይ የሚታየው። ነገር ግን ማንም ስላስተዋለው እዚህ ጋር ባንዲራው እየተውለበለበ ነው ያለው። በስፔስ ላይ ምንም አይነት አየር የለም። ስለዚህ ምንም አይነት ንፋስ የለም። ይህንን ጎግል ሄዳችሁ ጠይቁ። አዎ ምንም አይነት አየር የለም፣ ምንም አይነት ንፋስ የለም በስፔስ ላይ። ስለዚህ ባንዲራ ሊውለበለብ አይችልም። ለዚህ ጥያቄ ደግሞ ናሳ መልስ ሰጥቷል። የሰጠው መልስ ምንድነው? በጨረቃ ላይ ባንዲራ የተውለበለበበት ምክንያት ሳይንቲስቶቹ ባንዲራውን ሲተክሉ በነበረው ንዝረት አማካኝነት ነው ባንዲራው የተንቀሳቀሰው። በጣም ብዙ አሳማኝ አይደለም። በአራተኛ ደረጃ ላይ ደግሞ እዚህኛው ቪዲዮ ላይ ከሳይንቲስቶቹ ጀርባ ምንም አይነት ኮከብ የለም። ነገር ግን ጎግል ላይ ወይም ሄዳችሁ ጨረቃ ላይ ከዋክብት ይታያሉ እንደ ብላችሁ ሰርች ብታደርጉ አዎ በደንብ ነው የሚታዩት። እንዲሁም ምድር ላይ ከሚታዩት እጥፍ ነው የሚታዩት ነው የሚለው። ነገር ግን እዚህ ጋር ምንም አይነት ኮከብ የለም። ታዲያ ይሄ ምንድነው? ኮከቡ ለምን ጠፋ? ከካሜራ ዳይሬክሽን ነው። ሳይንቲስቶቹ ሲቀርጹ ካሜራውን ያስቀመጡበት ዳይሬክሽን ነው ከዋክብቶቹ እንዳይገቡ ያደረጉት እንጂ በሰዓቱ ከዋክብት አሉ። ሳይንቲስቶቹ ከዋክብት አይተዋል። አምስተኛ ላይ የተቀመጠው ምክንያት ደግሞ በጨረቃ ላይ የተረገጠው የመጀመሪያው የእግር አሻራ ይሄኛው ነው። ነገር ግን የመጀመሪያው ሳይንቲስቶቹ ያደረጉት ጫማ ይሄኛው ነው። ታዲያ እንዴት ሆኖ ነው ይሄኛውን ጫማ አድርገው ይሄኛውን አሻራ ወይም ደግሞ ጨረቃ ላይ ሲረግጡ የቀረው አሻራ ይሄኛው እንዴት ሆነ? ፌክ ነው። Are you serious? Like, are you serious? በስድስተኛ ላይ የተጠቀሰው የጨረቃ ላይ ዝላይ ነው። ይህም መሬት ከጨረቃ 17 እጥፍ ትበልጣለች በግራቪቲ ወይም ደግሞ በስበት። ምድር ላይ በአማካይ 0.6 ሜትር መዝለል ይችላል። ጨረቃ ላይ ደግሞ 2.7 ሜትር መዝለል ይችላል ማለት ነው። እነሱ ደግሞ ጨረቃ ላይ መዝለል የቻሉት 0.4 ሜትር ብቻ ነው። How? I don't know. ብቻ ወደ ሰባተኛው ስናልፍ ቫን አለን ቤልት ወይም ደግሞ ቫን አለን ራዲሽናል ቤልት። ይህኛው ቤልት ምድርን ከቦ የሚገኝ የጨረር ቀበቶች ናቸው። ራዲሽናል ቤልት ናቸው። በጣም አደገኛ በመሆናቸው የተነሳ የሰው ልጅ በዚያ ውስጥ አልፎ መሄድ አይችልም፣ ወይም ደግሞ አልፎ ሄዶ በሰላም ሊመለስ አይችልም። ምክንያቱም ደግሞ ይሄኛው ቫን አለን ራዲሽናል ቤልት በጣም አደገኛ ከመሆኑ የተነሳ በዛ አካባቢ መንኮራኩሩ ራስ አልፎ መሄድ አይችልም፣ በጣም አደገኛ ናቸው የሚል ሳይንሳዊ ነጥብ አለ። ይሄኛው ሳይንሳዊ ነጥብ ሲነሳ ናሳ ለዚህ ጥያቄ መልስ ሰጥቷል። የሰጠው መልስ መንኮራኩሮቹ በኃይለኛው ስፒድ ስለሚሄዱ ይሄንን ቫን አለን ቤልት ወይም ደግሞ ቫን አለን ራዲሽናል ቤልት ጥሰው እንዲሄዱ ያስችላቸዋል። ነገር ግን ናሳ የሚሰጠው መልስ ብዙም አሳማኝ አይደለም። ኦኬ ብቻ አሁን ደግሞ እስቲ የሆኑ አጠራጣሪ ያሉ ቪዲዮዎችን ናሳ ፌክ እንደሆነ ያሳዩ አጠራጣሪ ቪዲዮዎችን እንይ እስቲ። ግራቪቲ በሌለበት ስፔስ ቦታ የኛው ሰውዬ ንግግር ሊያደርግ ማይኩን እያስተካከለ ወይም ደግሞ ማይኩ ላይ ድንጋይ የከተተ ድንጋዩ ሊወድቅበት ሲል ያዘው። እንዴት ማለት Hold on, bro. How? ይሄኛው ሰውዬ ደግሞ የተዘዋወረ ያለ እሱ ሳያስበው እግሩ ይዞርበታል ማለት ነው። በገመድ ታስሮ መሆኑ ያስነቃል። እነሱ ነው እየተቆጣጠሩት ያሉት፣ በገመድ አስሮት የተቆጣጠሩ ያሉት። ስለዚህ ጋር ደግሞ አንድ ሰው ደብቀዋል። ይሄኛው ሰው ተደብቋል። ነገር ግን የሆነ ጥላ ሲንቀሳቀስ ያሳያል። ጥላ ይንቀሳቀሳል። ሰውየውን ደብቋል፣ ወይም ደግሞ ሰውየው ሪሙቭ አድርጎት። ሲቀጥል እዚህ ጋር ሰውየው ፍራፍሬውን ወርውሮ ፍራፍሬውን ሲይዝ በእጁ መካከል ነው ያስገባው። ከዛ ሲቀጥል ደግሞ ቅድም ሳይንቲስቷ ጠፈር ላይ እንዴት ውሃ እንደሚጠጡ ያሳይሽ ነበር። ውሃዎቹ እንደ ጠጠር ድወልወል ናቸው። ነገር ግን እዚህ ጋር ደግሞ ሰውየው ዘና ብሎ ከስር ስራ እየሰራ በብርጭቆ ውሃ ይጠጣል ማለት ነው፣ ምንም ሳይሆንበት። ማን ጋር ነው የምትጫጫኸው? ከማን ጋር ነው የምትጫጫኸው? ተጫጫኸው እንዴ? መልሰህ ትጠይቀኛለህ እንዴ? ጠየቅኩት እንዴ? ጤናም የለህ እንዴ? አይደለሁም እንዴ? እንዴ
ይገርማል። Just fake it. Do this, dude. Deceive. I make the shit that you believe. Thank you for trusting me. When your mind is blind, your eyes won't see. Feels good to go in the pool. Fake ISS for you. Green screen is what we all embrace. But we don't like to talk about bubbles in space. Bubbles in space? ብቻ ምን አለፋችሁ ቪዲዮውን እስከመጨረሻው ስለተከታተላችሁት እናመሰግናለን። ያው ናሳ ፌክ ነው እንድታውቁት ብዬ ነው። What are you saying? What are you saying? What is he saying? እንደዚህ አይነት ቪዲዮ እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ ቪዲዮ ላይክ አድርጋችሁ ይሄን ቪዲዮ ለጓደኞቻችሁ ሼር በማድረግ እንድታበረታቱን እየጠየቅን በቀጣይ ደግሞ አጓጊ በሆነ ቪዲዮ እንገናኛለን። እስከዛው መልካም ጊዜ ይሁንላችሁ። ጀርባህን አየሁት ጅራፍ አክስሎታል እጅና እግርህን ችንካሩ ጥሮታል ከጎነ ይፈሳል ደምና ውሃው ልቤን አስለቀሰው ፍቅርህ ኃያል ነው።